እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና እንዲሆንላችሁ እመኛለሁ። ዛሬ ደግሞ ለየት ባለ መንገድ ወደ እናንተ ይዤ የቀረብኩት በዚህ በሚድል ኢስት በሜዲትራኒያን አካባቢ የሚኖሩ ሰዎች በሻይ ጊዜ በቡና ጊዜያቸው በተለይ ደግሞ ሙቀት በሚሆንበት ሰዓት ቀለል ያለ ጣፋጭን የሚጠቀሙት አንዱ በስቡሳ ይባላልና በስቡሳን እንዴት አድርገው እንደሚሰሩ ዛሬ በባህላዊ መንገድ አብረን እናያለን። በስቡሳ የሚሰራው ግብአቱ ሰሞሊና ነው። ሰሞሊና እኛ አገር ድሮ ፍርኖ ዱቄት ይባላል፣ ድቅቅ ያለ ስለሆነ፣ ይሄ ግን የደቀቀ ሳይሆን ትንሽ የሚሻክር ነው። እሱ እንዴት እንደምንሰራ አብረን እናያለን ማለት ነው። ለሱ የሚሆነኝን ሲሮፕ ስለሚያስፈልገው ሲሮፑን ይኸው እዚህ ጋር እንደምታዩት ውሃ አድርጌ ከዛ በኋላ ዛሬ ስኳር ሳይሆን በማር ነው የምጠቀመው። ከዚህ በፊት የምሰራቸው ሲሮፖች በስኳር ነው፣ በአርቲፊሻል ስኳር እና በኖርማል ስኳር እንደሰራው ትዝ ይላችኋል። እሱን ወደ ኋላ ሄደን ማየት እንችላለን። ትንሽ ለየት የሚያደርገው ዛሬ በማር የሚሰራው ብዙ እሳት ላይ አይቆይም። ለ2-3 ደቂቃ እናቆየዋለን አማስለን። እንደዚህ ካማሰልን በኋላ በቀጥታ እሳት ላይ እናስቀምጠውና ከ2-3 ደቂቃ በኋላ እናወጣውና እናቀዘቅዘዋለን ማለት ነው። ከዛ እዚህ ላይ እንደምታዩት የሎሚ ጭማቂ ነው ያደረኩበት። ስኳሩ እንዳይያያዝ ወይም ማሩ እንዳይያያዝ ይረዳል። ከዛ በመቀጠል ለዚህ ለበስቡሳው የሚያስፈልገውን ግብአት ነው የማዘጋጀው። እዚህ ጋር አንድ እንቁላል ነው የምጠቀመው። ይህንን እንቁላል ከቡናማው ስኳር ጋር ነው የምጠቀመው። የሚገርማችሁ ይሄ ቡናማው ስኳር ከሀገር ቤት የመጣልኝ ነው። የሀገር ቤት ስኳር ነው የምጠቀመው። የሀገር ቤት ስኳር በጣም ጣፋጭ አይደለም። በጣም ለኔ ተስማምቶኛል። ለጤንነትም ጥሩ ነው። በውስጡ አነስተኛም ቢሆን ሚኒራል ፋይበሮች አሉት። ከነጩ ስኳር 100 እጥፍ ይሄኛው ስኳር ይሻላል፣ ይበልጣል ማለት ነው። ስለዚህ እሱን ግብአት ነው ዛሬ የምጠቀመው ማለት ነው። ይሄንን እንደምታዩት እንቁላሉንና ቡናማውን ስኳር በደንብ አድርጌ መተዋለሁ። ምክንያቱም ቡናማው ስኳር በጣም ሻካራ ስለሆነ እንዲሟሟ ያስፈልጋል ማለት ነው። በዚህ መልክ እንዲህ አድርጌ መተዋለሁ። በትክክለኛው መንገድ ቢሆን ነጩን ስኳር ነበረ የምንጠቀመው። ከዛ በመቀጠል ዘይት ነው ያደረኩበት። እናንተ ከፈለጋችሁ ቅቤው አቅልጣችሁ መጨመር ይቻላል። ዛሬ ግን በዘይት ነው እኔ መስራት የፈለኩት። ስለዚህ እዚህ ጋር እንደምታዩት ዘይት አድርጌበት በዘይት በደንብ እንዲዋሃድ እየመታሁት ነው። በመቀጠል ደግሞ እርጎ ነው የተጠቀምኩት። እርጎውን እጨምራለሁ ማለት ነው። እርጎውን በደንብ አድርጌ ካለው ግብአት ጋር እንመታዋለን ማለት ነው። እንግዲህ ይሄን በስቡሳ በዚህ ዛሬ በማሳያችሁ መንገድ ብቻ ሳይሆን በሌላም መንገድ ደግሞ ይሰራልና እሱ ማየት ከፈለጋችሁ እዚሁ ላይ እንደጻፍኩላችሁ ኮሜንት ላይ ጻፉልኝ። በቀጣይነት አብረን እሱን እናያለን ማለት ነው። ከዛ በመቀጠል ቫኒላ ነው ያደረኩበት። ቫኒላ ያደረኩበት ምክንያት ጣዕሙ እንዲኖረው፣ ቆንጆ መዓዛ እንዲኖረው ስለፈለኩ ነው። እናንተ ይህንን ማድረግ ትችላላችሁ። ካልፈለጋችሁም ደግሞ ከዚህ የተሻለ ነገር ጣዕም የምትፈልጉት ካለ ማድረግ ይቻላል ማለት ነው። ከዛ ይሄንን በደንብ ከመታን በኋላ በቀጣይነት እዚህ ጋር የተዘጋጀውን ሶሞሊና እንጨምራለን። ሶሞሊናው እንደነገርኳችሁ እንደ ፍርኖ ዱቄት የደቀቀ ሳይሆን ሻከር ያለ ነው። እኔ ድሮ ሶሞሊና ጥሩ አይመስለኝም ነበረ። ለካ ሶሞሊና ከፍርኖ ዱቄት በጣም በእጥፍ ይሻላል። ምክንያቱም እሱን በፋብሪካ ውስጥ ቢያልፍም የተለያዩ ማዕድናቶችን ለሰውነት ጠቃሚ የሆኑ ነገሮችን ይዟል ማለት ነው። እዚህ ላይ የጨመርኩት ምንድነው? ወተት ነው። ሁለት የሾርባ ማንኪያ የሚሆኑ ወተቶች በቀስ እያልኩኝ እጨምራለሁ። በባህሪው የሶሞሊና ዱቄት ቶሎ ውሃን የመምጠጥ ፈሳሽን የመምጠጥ ባህሪ ስላለው ልክ እንደ ወፈር ደልደል እንዳይል ብንፈልግ ወተት ከሌለን ውሃ ማድረግ እንችላለን። ወተትም ካለን እንደኔ ወተት መጠቀም እንችላለን። ለስለስ ቀጠን እንዲል ያስፈልገዋል ማለት ነው። ቶሎ ነው ውሃ የሚመጣው። ይሄንን ካደረግን በኋላ በቀጥታ የምንወስደው ወዴት ነው? ወደ አዘጋጀ ነው ልንጋግርበት ወደ አዘጋጀ ነው ፓን ነው። ዛሬ
የፓይ መስሪያ ወይም ደግሞ ታርት መስሪያ በሱ ላይ ነው መስራት የፈለኩት። እሱን ያዘጋጀሁት 10 ኢንች ነው። እናንተ በምትፈልጉት ልክ ማዘጋጀት ትችላላችሁ። እሱን ቀባብቼ አዘጋጅቼዋለሁ። በቀጥታ እሱ ላይ ነው ይህንን ሊጡን የማደርገው። ከመታችሁ በኋላ ብዙ ማቆየት አያስፈልግም። ለምን እንደነገርኳችሁ ቶሎ ፈሳሹን ስለሚመጥ ያስቸግራል። ሊጡ በጣም ሊያስቸግረን ስለሚችል ወዲያውኑ ወደ አዘጋጀነው ፓን አድርገን እሳት ውስጥ ነው የምንከተው። እንግዲህ ስተሰርቻለሁ። ማዳሜ ብታይ ምን እንደምትለኝ አላቅም። ሁልጊዜ ግን እሷ ስለማታየኝ ደስተኛ ነኝ። የተሰራውን እንጂ ምን እንደተፈጠረ አልታወቀም። ምን ተፈጠረ የምትሉ ከሆነ ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ ላይ የተፈጠረውን ነገር ነግራችኋለሁ። ከዛ በቀጥታ ይህንን ምንድነው ያደረኩት ታፕ ወይም ደግሞ ትንሽ ብድግ አድርጌ መታ አድርገዋለሁ ባላንስ እንዲሆን ነው። እንግዲህ ሁላችሁ ኦቨን ውስጥ ካስገባው በኋላ ወጥቶ ይህንን ይመስላል ማለት ነው። ጥሩ ሆኖልኝ የወጣው። ኦቨን ውስጥ ሲሆን ቶሎ መከታተል አለብን፣ ምክንያቱም ቶሎ የመቀየር ባህሪ ስላለው ማለት ነው። ከዛ በኋላ ያዘጋጀሁት ሲሮፕ ላዩ ላይ ለማፍሰስ ትንሽ በሹካ ነካ አድርጌዋለሁ። ይኸው እንደምታዩት የተዘጋጀውን የማር ሲሮፕ እዚህ ላይ አደርጋለሁ። አያችሁት እንዴት ወዲያው እንደመጠጠው? በጣም ነው ውሃን በአንድ ጊዜ የመምጠጥ ባህሪ ያለው ማለት ነው። እንደዚህ ከተደረገ በኋላ ምንድነው የምናደርገው? በቀጥታ ያዘጋጀነውን ዲኮሬት ለማድረግ ወይም ደግሞ ላዩ ላይ አድርገን ልንበላ የምንፈልግበትን ነገር እናዘጋጃለን። እኔ ዛሬ የኮኮናት ፍሌክስ ወይም ደግሞ ዱቄቱን እዛ ላይ ነስንሼ ነው መጠቀም የፈለኩት። በባህሉም እንደዛ ነው የሚደረገው። ይህን የኮኮናት ፍሬ የኮኮናትን ዱቄት እንደዚህ ካደረኩኝ በኋላ ቀጥዬ ደግሞ የማደርገው ምንድነው ለአጠገቡ በዚህ ልክ እንደምታዩት በግማሽ ከፍዬ ነው ኮኮናቱን ያደረኩት። ኮኮናት በነገራችን ላይ ለጤንነታችን በጣም ጠቃሚ እና አስፈላጊ ነው። እኛ ኮኮናትን የምናውቀው ለጸጉር ነው እና ደግሞ አንዳንዴ ለምግብ እንጠቀማለን፣ ግን ከዛ በበለጠ ለብዙ ነገር ይጠቅማል። ከዛ ፒስታችሁ የሚባል የነት አይነት ነው። እዚህ ሀገር በጣም ይወደዳል። ለተለያዩ ለኬክ ዲኮሬት ለማድረግ እና ደግሞ እንዲሁ በሻይ ጊዜ ይበላል ማለት ነው። እሱን ነው ያደረኩት። በዚህ መንገድ አስውቤዋለሁ ማለት ነው። በስቡሳ በጣም ደስ የሚል የሚወደድ የምግብ ነው። እኔ ግን ብዙ አልደፍረውም ነበር። አሁን ነው መስራት ሳስብ ሲያስፈልግ መስራት ስላለብኝ ለካ ምን ጥቅም አለው ብዬ አንዳንድ ነገር ሳነብ ጥቅሙን በጣም ነው ያየሁትና ዝም ብሎ ኬክ ከመብላት እንደዚህ እየሰሩ በሙቀት ጊዜ በተለይ ደግሞ ጣፋጭ የውጭውን ሙቀት ባላንስ እንድናደርግ ስለሚረዳ እንደዚህ አይነት ምግቦችን መጠቀም እንችላለን ማለት ነው። እንግዲህ አሁን ደግሞ ምን እንደሚመስል እናያለን። ከትፈን ቆርጠን ማለት ነው ስላይሱን እናወጣለን። በጣም የሚያምር ሆኖ ነው የወጣልኝ። ውፍረት እንዲኖረው ከፈለጋችሁ የምትጋግሩበትን መጠኑን መቀነስ ወይም ደግሞ ሱሞሊና ዱቄቱን ወይም ግብአቶቹን ማብዛት ይቻላል። እኔ ግን በ10 ኢንች ስለሰራሁት ምን እንደሚመስል እስቲ በዚህ ቪዲዮ አብረን እናያለን ማለት ነው። እንግዲህ ይህን በስቡሳ መብላት ያለባቸውና መብላት የሌለባቸው ሰዎች አሉ። ልክ ሌሎችን ጣፋጮችን ጥንቃቄ እንደምናደርግ በተለይ በግሉቲን የሚቸገሩ ወገኖቻችን ባይበሉት ይመረጣል። ምክንያቱም ሶሞሊናው ራሱ ግሉቲን ስላለው ማለት ነው። እንዳይቸገሩ እንደዚህ ሲያዩት ደስ ይላል። ለመብላት አፒታይትን ይከፍታል። ግን ከበላን በኋላ ችግር የሚፈጥርብንን ነገር ከማስገባታችን በፊት ጥንቃቄ ማድረግ እንዳለብን ለማሳየት ነው። ከዛ በተጨማሪ ደግሞ የስኳር በሽተኛ ወይም ደግሞ በስኳር ችግር ያለባቸው ወገኖቻችን ደግሞ ቢበሉት ምንም ችግር የለውም፣ ግን መጠኑን መቀነስ አለባቸው። በውስጡ ያሉት ግብአቶች በሙሉ ከጤናችን ጋራ ተስማሚ ናቸው፣ ለጤናችን አስፈላጊ ስለሆኑ ሌሎችን በስኳር ግብአት የተሰሩትን እንደምንበላው በዛ ልክ ባይሆንም በጥቂቱ ግን መጠቀሙ ጥሩ ነው ብዬ እላለሁኝ። ስለዚህ እንግዲህ ይህንን ይመስላል።
ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ቸር ቆዩልኝ።